እኔ አረሰማ ኧረ ከዚህ በለጠ ደግሞ አለ ቤት የሚያደራለ እንደ አንተ አለ ወይ አንዱ እንደዚሁ አንድ አደባባይ ላይ ቆሜ እንደዚሁ ምሽት ላይ ሰው እንደዚህ ማለት ነው አምሽቼ ብዙ ጊዜ እሰራለሁ እኔ ከዛ ቆሜ አባዱ አለኝ እሺ አልኩት ግብ አልኩት ያው ከዚህ በፊት የተሳስኩትን ስተት እንዳልደግም ምናምን ያኛው አላወራውም አንዳንዴ ልክ ሰዎች የማያወሩ ሰዎች አሉ ዝም ብለው እያወራቸው አያወሩልም እና ተጠራጥረው ዞር በያለው እሺ ሙት አያወሩም አንዳንድ ሰዎች በቃ አይን የማይናገሩ ሰዎች አሉና አላወራም ብዙ ጊዜ እኔ ምግባባው ሰው ነው ይሄኛው አባዶ ሲለኝ እሺ አልኩት አባዶ ይዤው ይሄድኩ ከዛ አባዶ አደረስኩትና ያው ክፍት አድርጌ ዋጋ ተነጋግረን ክፍት አድርጌ ወረስ ነው የለም አሁንም እንደዚህ ምን ነገር ነው የለም እግዚአብሔር ነው ምን ነገር የለም በስመ አብ ወልድ መንፈስ ቅዱስ አልኩኝና አሁንም እንደዚህ አቁሜ ምንም አላወኩም ምን ነገር መጨረሻ ላይ እነግራለሁ ከዛ አቁሜ በቃ ወይኔ በቃ ሰው ያከስብ ልክ ጊዜ ሰይጣን ይፈታተነኛል አልኩኝ እንደ ሰይጣን ነው የማያቸው እንደዚህ ሳይነግሩት ወይ የሚወርዱ ምናምን እዛ በኋላ ልክ ቤቴ ገባው በቃ 5 ሰዓት ነው አካባቢ ወደ ቤቴ ገብቼ ባጃጄን ፓርክ አድርጌ እዛ ኮንዶሚኒየም ቤት አቁሜ ቤቴ ተኝቼ ጠዋት 12 ሰዓት ላይ ዘበኛው እንዳትወጣ ብሎት ይዞታል ከኔ ባጃጅ በር ከፍቶ ሊወጣ ሲል እንዴት ኮምበሩ ላይ ተንሸራቶ ሰውየው ሰክሯል ከኮምበሩ ላይ ተንሸራቶ መረገጫው ላይ እንቅልፉ ለጥቶት ለጥ ብሎላል ገብርኤል እንዴ አሩኝ በድሉ አሉኝ አቤት ስላቸው ሌባ አሉኝ የምን ሌባ ከባጃጅ ነው የወረደው ና አሉኝና ወረድኩኝ ከፎቅ ላይ እንዴ ምንድነው ማታ የጨንኩ ሰውዬ ነው እንዴ አንተ የቤርጎንም ትከፍላለህ ያደርክበትንም የማታውንም ብር ትከፍላለህ ብዬ ተቀብዬው ነው ያባረሩት ከዛ ግቢ አሁን በጣም ጠንቃቃ ነኝ ልክ የሆነ ማስቲካም ራሱ ሊወርቅ ይችላል ምናምንም የሰው ሞባይልም እንመልሳለን ካገኘን ስለምንመልስ ዞር ብዬ ያለው በቃ ሁሉ ጊዜ ሰው ኮረደ በኋላ ያለው ፈንጂም ሁሉ ላይ ይችላል አይ ጓደኛዬ ደግሞ እንደዚህ ገጥሞታለሁ ሌላ ጓደኛዬ ደግሞ የገጠመልን ገራ አንድ ጓደኛዬ ዳግ ይባላል ሰፈሪ ልጅ ነው እሱ ሁሉ ጊዜ ነው ሃንግ የሚሰሩት እንደኔ ስራ ይሰራል እንደዚህ ጫማ እያስመጣ ይሸጣል እና ብር እንዳለው ስለሚያውቁ ብዙ ጊዜ ሁሌ ነው የሚሰራው ሁሌ የሰራውን ብር ይልክ እኔ ምን ይገርመኛል 700 ስም ሌላውን ያስቀምጠ 700 500 ይወስዱበታል አንድ ቀን ወደ ቤቱ ሊገባ ሲል ያው ለምዶታ ይጠብቁታል ጊዜ ሞባይል ተው ቢይዘው 1100 አይነት ትንሿን ነው እንጂ የሚይዘው አይዝም ትልልቅ እዛ አንድ ቀን ወደ ቤቱ እየገባ ደንበኛ ነው ከዛ ብብቱን ይዘው እንዲህ አድርገው ወደ ላይ ሰረቁ በኢየሱስ ስም አላቸው ስበል ሌቦቹ ልናስጠምቅ የመጣ መሰለኝ ብለው ለቀቁት